ቅንዳሻ እንዴት አባቱ ጠገቡም ይለ ዘንድሮ ካላገባው ሙቻታለሁ። ናዚ ሁለሽ ነው እንደማደማደ የምታየው ጃልጂ እንደው እኔስ አባትሽ ደህናም አይመስለኝ እንደው ያለው ትረይ ልቤን ፍራፍራት ይወጣል እንደው እንጃኒ አባቴ ምን ሊሆን ነው አትነግሪኝም? አንቺ ልጅ ቆሚ ኧረ ተይ ነይ ምንም አትሆንም ተይ ነይ አሪህ ቅንዳሻም እንደሆነ የጠገበው ዛሬማ ሳይዋለው ልክ ልኩን ካካም ኦሆሆሆ ኧረ ነይ አንቺ ልጅ ኧረ ተይ ነይ ደናልታስ ምን አይነት አቋቋም ነው ሄደም አውለህና ደናዋል ከተለኛለህ ደም ጃይስ ንግግር ነው አንተ ጤናም የለህ ጤና ሲለለህ አንተ ነህ ምን ሆነሃል አንተ ሰው ነገር እንዴት ሆነ በል ዞር በል እንዲው ሰው ነቃ ማንንም የለኝም ብለህ ቆይ አንተ ማንኝ ነው የምትለኝ ቆይ ምን አደረክ ነው የምትለኝ አንተ ሰው ተው ብያለሁ እከከከከ ዮ በበላይም ሆነ ማንንም የለኝም እያልከ እኮ ምን ሆንኩ ነው የምትለው አትናገርም እንዴ ታልሆነ ዞር በል ከመንገድ ብያለሁ ምን ያናግረኛል ማጅራትን ጠቅል እየመጣል ነው እንጂ እንግዲህ ፉከራውን ተውና የማትናገር ከሆነ ወንዱ ማን እንደሆነ ይለይ ዮቴታ አምጣው ነው አንተ ወንድ መምሰል ተመላስ ውጪ ምንም ማድረጋች ወቅዋቅ ዞር በል አሁን ተመንገድ እንዲሁ አስተኸኝ የሰው መፋረጃ ልታደርገኝ ነው እንጂ በጤና ነው ዛሬ ቅንዳሻ እንዴት አባቱ ጠገቡም ይለ ሞክር አልኩህ እኮ አንተ እኮ ነው ነገሩን ያመጣው አትሞክረኝም እንግዲህ ይሄ ምን አባቱ ዋ አራ ወይኔ አግሪ ወይኔ ቆይ ምን ልሆን ነው የሚለው እንደው ምን አድርግ ነው የሚለው ምን አውቄው ደርሶ ካልገደልኩ አለኝ ይቀዘናም ማለቀው መሰለው ይቆጥበቃ ጀግና እኮ ነሽ የኔ ሚስት እንደውና እጉሩን አንጠልጥሎ ይሮጥ እኔ ልበለው ብያት ነበርኩ አቤ እኔ እንደ አባታ እንደው አባቴን ብለስ ባትወጥ ኑሮ ይቀዘና ማባችን አሳስቶት የለም እንዴ ግን እንዴት አያችሁ እናቴ እንደው ወበሩ ለቁማ የዋንዶ አባት ደና የማይመስለኝ ልቤን ባርባር ያለኝ ብላ ወበሩ ለቁማ እንደው አይኔን ስትል ልክ ይወጣ አባቴ ምን ሆነ ነው ብዬ ተስፋም ተከትለኝ መጣ ነገሩማ ምንም አልሆንባችሁ ነበር እኮ እንደው ዝም ብላችሁ ዋ ደሞ አባቴ ሊመጣ ነው የጅላጅል ወይ እንደው ጉና አንጠልጥሏት ይላል አይ ጀግና የጀግና ሚስት እኮ ነሽ አባቱና በራችኝ አባቴን ዛሬ እንግዲህ ፈር ምን እንደሚል እናያለን ታባየድክ ነው አየነው ያለ አንተን ነገርማ ፉከራ ብቻ ይመለስ ሁለተኛው ነገር እንዳይደግሙ በዛውም ለሚስት የምትነግራትን አስብ እንዲህ እንደቀለድክብኝማ አትቀራትም
እናቴ ምሽት እየመጣሁ እንደምን እንደሚላስ ሰምተን ነው ሲበለጥ ነው እንደምትናገር አንቺ ነገርኛ ደግሞ ምን ነው እንግዲህ ነው ነኝ እንድበይ ነኝ ምን እንደሚላስ ሰማማኝ ያለድም ዶክተር አስኝ እንደው ነገርኛ ልጅ ምን ላድርጋት እንደው ልከተላት እንደው ምን አደርጋለሁ ማነው ደግሞ ተያማዶ የሚለው ሰው ወሰው ማነው ኧረ በሞት ታሰውየ ምን ብቻ ወይ እግሬ ወይ ማነው ያደረገ እንቅፋት መቶኝ ነው አንቺ ተይ እንቅፋት ደግሞ ተመቼ ጀምሮ ነው ጉልበት የሚመታው አንተ ንገረኝ ዝም ብለህ ንገረኝ ምን አልከ በሴቱ አጂዬ ወግጅልኝ ምን ማለልኩ አንተ ሴት ነህ ወግጅልኝ ሴት አይደለችም ወረኛ ተሰረሰሙ አይደል ኋላ ግን ጣለው ሴት መጥቶ የደረስኩበት እንደሆነ እንጃለሁ አለ እናንተ ደግሞ እዚህ ምን ትሰራላችሁ? እያለፍን ነው ተደብቃችሁ እየሰማችሁ ነው እያለፍን ነው የምትሉ ላይ መልካም እየለኝ ተናገሩ እንጂ ምን እየሰራችሁ ነበር? ጫካ እኮ ነው ይሄ ማለፍ አንችልም እንዴ ጫካ እኮ ነው ደግሞ ምን ልትይ ነው? ከባሌ ጋር እናንተ እጅ ካለበት ግን ውርድ ከራት ምን ልታመጭ ወይኔ ሙሉ እንደዚህ እንደው የማንም መቀለጃ ሊሆን አይጣል እኮ ነው እናት በእናትህ ነው ተቤት አድርሱ አይ እጅማ ዋሽን ቀድማ እኔ ደህና ነኝ ተነሳኩ እንግዲህ ተነሳ ላይ ዞ አይጣል እኮ ነው እናንተ ራ መልካምዬ እንደው አስገድለሽኝ ነበር እኮ ተይ እያልኩሽ እንደው አሰሚ አስገድለሽኝ ነበር አይዞ አንቺ የትኝ እስኪ አለመያዝ ነው አራ አንቺ እንደው የሆነ ሆኖ ግን እዛ ሰውዬ ጋር ጠባችሁ ምንድነው? ምን ነው አውቄው ነው ደርሶ መንገድ ላይ አስቆሞ ተሳፈረብኝ። አይ መስለኝም ልሙትልሽ ምንም የማውቀው ነገር የለም ስልሽ ድንገት መንገድ ላይ አስቆሞ እኮ ነው ካልገደልኩ ያለኝ። አይ እንደውነቱን ብትነግረኝ ይሻላል። እንደው ከሌላ ሰው ሰማው የለ ካንተ ብሰማው ይሻላል። አንተው ንገረኝ። አይ ጉድ እንደው እናንተ ምኑን እደብቅሻለሁ? እሱ ራሱ ተሳፈረብኝ አልኩሽ። ለአንቺ ምን እደብቀዋለሁ? ወይ ጉድና አይ እኔ ሰማይል ቆይ ሰምቼ መጣ የልኔ አንቺ ልጅ እንደው ምን ላርግሽ? ተነሽ ብዬሻለሁ። ምን ላርግሽ ነጭ ልጅማ ቆይ እንደው ምን ባረጋት ይሻለኛል? ቆይ ግን በማን ወጣ ነው ይችልሽ? እንደው በጠራራ ፀሐይ እንደዚህ እንደው እንዴ አረ ደግሞ በማን ተወጣለች? እንደው የራሷ አመል ነው እንጂ ወይ የራሷ አመል ቢሆነችው አላት እንጂ እንደው በየነገሩ ሁሉ ጥልቅ ብሎ እንችላል እንዴ? ወይ ጉድ እናታ! ለነገሩ አንቺ ነሽ እኮ ዝም እያልሽ እቺ ልጅ ደግሞ ምን ሆነ ይሆን? ልጅ ሰራ ቀልቃላ ምን ልታሰብብ ነው? ራስህን እንጂ የምታጨማልቃት ልጅቷን ማቀጣት ዋ አቤ ማሽ ነው እቺ ናታ ምንድነው? ማሽ ነው እቺ ናታ ማለት ማን ተናገሪ? ምንድነው? የበረዶ እኮ ነው ያወረደችብኝ። ማን ምን ስንት እንደሳተች ብታዩ እቺ ሙሉ ናታ
እሷ ደግሞ ምን ሆንኩ ብላ ነው? አይ አይመስለኝም። ተው ይሁንዬ። እንደው እንትን ገሲስ እጃችን አላምናትም። እንደው ተው ይሁንዬ። ቹሻታም እና ዝም ብላ ታዲያ እንዲሆን ብትላለች እንዴ? ወይ ጉድ እናንተ ያሉሽን በሰማሽ ገበያ ባልወጣሽ አሉ እኮ ምን ልትይ ልጅቷ ድንገና ደወረደብችሁኝ ያልቻለች እንደ መጣችሁ ኧረ አንዳች ነገር ያወርድባት አያ እኔ ሳላቆሃት ደሞ ሲኖርሽ ተደረልሽ አንቺ መጋዣ ኧረ ለኔ በኔግራቢኛ ምን እየሆናችሁ ዋ ኧረ እናንተ አፍታያት እንጂ ሆኖ ልጅ እንደምትበቂ ሲተገተራ ኧረ ምንድነው ነው እስቲ ንገሪ ምላሳም ልጅ ከረቃት እየጮኸች አይዋል መቼም ጎረቤት ነኝ ብዬ ተኋላ ተከትዬ መጣሁ። በቃ አንቺ መልካም ነውነቱን ተናገሪ። አንድ ነገር ብታሽ እግርሽን ነው በከዘራ ማሳጥርልሽ። እስቲ በተናገሪ ያደረኩሽ ነገር አለ? የለም ከረቃት ሰዓት እኮ የምትመጣ መስሎኝ ነው እየሮጥኩ እንደው ድንጋይ ማለረወረች እንደምንም አላረገችሽም። አው ምን መሰመት የምትመጣ መስሎኝ ነበር። እንደው ወይ ዲዚ ዘምሮ እናንተ እንዳዋረደች ነረች ከታሽ ነይማሙል ነይባክሽ ነይማ ወደ ቤት ግቢ። ነገሩን ይቅርን ባባለው ነይማ እንደው ምን አይነት ነገር ነው እናንተ? ልጅ ምን እናርጋችሁ እናንተ? ኧረ እኔ ስቲያር ነው ይቺ ልጅ በኋላ ላይ ተናግሬያለሁ። ከሌላም እንዳታጋጅላችሁ። ኦሮ ነይማ ግዴለሽ ነይ። ጉድ እኮ ነው እናንተዬ። ኦሮ የኔስ እንዳሻው ለሌላው ተጠንቀቁ። እንደሙልዬ እንደው ይቅርበኝ እናቴ። እንደው አጋጣሚ ምን ሆኖ ይመስላል። በይ ነይ ግቢ እናት አለም ቡና ይጠጣን ነው ጋር ነይ ግቢ እሰይ እናቴ ነይ ግቢ እንደው ግቢ በሉ እናንተ ተጫወቱ። እኔ የሚቀመሰውን ላቀርብ ሙልዬ። ኧረ እኔማ በይ ምንም የምቀምሰው ነገር የለም። ቁጭ በይ ማዝም በይ እንጂ። ኧረ አልቀምስም። ቁጭ በይማ። ይቀራል አልሽንም ማለት ነው ሙልዬ። ከቀምሽ ይቀራል አልሽንም እንደው። ኧረ እንደዛማ አይደል። እንደው አሁን ነው ሁሉንም አንስቼ መጣሁ። አንቺ ቁጭ በይና እናውጋ። በይ እሺ ቡና ወላፍላሽ። እንደው አልጠጣም ስልሽ። ኧረ አንቺ አሁን ነው ምሳውንም በልተን ቡናውንም ጠጥቼ። አይ ተቀይመሽናል ማለት ነው። እንደዛ ከሆነማ እናሽ ደግሞ በይማ አንቺ ቁጭ በይና እናውጋ። በይ እሺ ታፍቁ። በይ እሺ ኦራሽ እንግዲህ የሚደረጋል። አይ ይቀራል አልሽንም እንጂ እንደው። ኧረ ደግሞ እናንተ ምን ጉዳይ ሆነና እንዲህ ባሌን ቀልጥሞ ያስቀመጠውን ባገኘው ነበር እንጂ እናንተ ምን ጉዳይ ሆነ? ትናሽ እንደው ተጎድተን በጣም ጎድተን እንደ ጎድተውታል። አንቺ ደግሞ እያየሽ ታልመስሞሶ ስናሽ ተጫውተውብኛል። ወይኔ አይ እንደው ማን የሚሉ ጥጋበኛ ነው እንጂ እንደው ግደኛ አለ እንጂ እንደው ግን ደግሞ ለሴቱ ብሶ አይለኝነቱና ሲሰማው እና ሴት መታኛለሽ እንዴ? ተው እንጂ ምን እያልክ ነው? ሴት እንደው ለወግማ ይመች እንዴ ሴት ትመታዋለች? ኧረ እሱን በግልጽ አልነገረኝም። እንደው ጠርጥሬ ነው እንጂ። አዎ ቢሆንም ሴት መታችሁ ተብሎ አይነገርም። እንደው ለሁሉም ዝም ነው የሚባለው። አዎ እንደው ለወሬም አይመች ዝም እኔ ሙሉ ላይ ሰምቼ ዝም ነኝ። የሆዴን በሆዴ አድርጌ ደሜን ካልመለስ ሙሉ አትበይ። ኧረ የምን እንደምመልስ ነው? ተይ እንጂ ሙሉ ተይኝማ። ተጫውተውብኛል። አንቺ እያየሽው የሚሰማውን ሰውዬ እንደዛ ለወሱ ሰው ትተውት ምን ነበሰማው? ተይ እንደሱ ፋት አታስቢ። ከፋት ምን ይሰራ? ተይ በቀን ምንም አይሰራም። ሙሉዬ ተይው እንደው ተይው። አዎ በሉ ደህና ዋሉ። አትጫወሽም እንዴ? እናንተ ያላየ ሰው እኮ ፈራጅ ነው። እንደዛው ወድቆ መምጣትን እንጂ አንዳችሁ ወሬ ያገኛል ነበር። ታልሞስሙሶ በእሺ ሰው አድርገውታል መስሏል። በሉ ደህና አምሹ። ይህች ልጅ ግን ጠበሉት ነው ወሰድ። እንግዲህ ምን እናደርጋለን? እንደራሱ ተጋርላችሁ ማለት አዎ